እኔ መጀመሪያው መርሄ ጠዋት ስነሳ የማየው ወደ ትራክ ውስጥ ወደ ሪትም ውስጥ የሚከተኝ ህልም አለኝ ወይ ያስቀመጥኩት ግብ አለ ወይ ብሎ መጠየቅ በጣም ወሳኝነት ነው ብዬ አምናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? የውብ ህይወት ቤተሰቦች ሁላችሁም አላችሁበት ሰላማችሁ ይብዛ። እኔ ሱራፌል እባላለሁ። ዛሬ ከኔ ጋር የህይወት ተሞክሮዬን ሼር እንደራረጋለን። በግል ስብዕና ስልጠናና በኔትወርክ ማርኬቲንግ ኢንዱስትሪ ያለፉትን 4 ዓመት በላይ ቆይታ አለኝ። በእነዚህ ጉዞዎች ውስጥ ደግሞ ያሉትን ሼር እንደራረጋለን ማለት ነው። መልካም። ስለ ግል ስብዕናና ኔትወርኪንግን ከማወቄ በፊት የነበረው ህይወት እንደ አብዛኛው በሚባል ደረጃ በትምህርት ቤት ውስጥ ነው ያለፈው። የተለየ ብዙ የለም። ከእናቴ ጋር ነው ያደግኩት። በድህነት ውስጥ ነው ያሳደገችኝ። ትልቁም ነገር ደግሞ ትምህርት እንደሆነ እየነገረችኝ ነው ያሳደገችኝ። የነበረው ህይወት ላይ ብዙ ማርኮችን መሰብሰብ፣ ትምህርት ቤት ውስጥ መሳተፍ፣ የቤት ስራ መስራት፣ ፈተና መድፈን ቢግ ዲል በዛ ሰዓት። እንደዚህ አይነት ህይወት ውስጥ ነበርኩኝ። ትኩረቴም በእነዚህ ደረጃዎች ላይ ብቻ የነበረ በጣም ብዙ ህልሞች፣ በጣም ብዙ ማሳካት ምፈልጋቸው መስራት ምፈልጋቸው ነገሮችን ለመስራት የተመቻቸ ሆኖ ሳይሆን ቤተሰብ ባስቀመጠልኝ መንገድ ውስጥ ስጓዝ የነበረ ሰው ነበርኩ ማለት ነው። ቆንጆ ጥያቄ። እንዳልኳችሁ ቅድም በትምህርት ቤት ውስጥ ነው ያሳለፍኩት አብዛኛው ህይወቴን። 2010 ነው ፈርስት ይር ሆኜ ወደ አክሱም ዩኒቨርሲቲ ሄድኩት የነበረው። በቆይታ ውስጥም ትምህርትንም ስመርጥ ምንም ፋሚሊ ነበር በጣም ትልቅ አድቫይስ የነበረኝ። ቢኮዝ የህይወት ኤክስፒሪየንስ ከኔ በላይ ያላቸው ስለማስብ በደንብ ማዳምጣቸው። የኮንስትራክሽን ትምህርት መርጬ ነበር የምማረው። በዛ ፊልድ ላይ ወደ አዲስ አበባ ስመለስ እንደ ቀድሞ ሰፈር ውስጥ ከማሳለፍ ወይ የተለያዩ የነበሩ አክቲቪቲዎች ላይ ከምውል ተቀጥሬ ብሰራ ጥሩ ኤክስፒሪየንስ እንደማገኝና ለነገይም ጥሩ እንደሆነ ተነግሮኝ በአጋጣሚ አንድ ከዝን ጋር ተቀጥሬ መስራት ጀምሬ ነበር። ያቺ ኤክስፒሪየንስ ለእኔ ኦፖርቹኒቲውን ሳገኘው በጣም ጠቅሞኛል ብዬ አምናለሁ። በቅጥር ህይወት ውስጥ እኔ የማስባቸውን ህልሞች፣ ድሪሞች ለማሳካት ቻሌንጅ እንደሚሆን በወቅቱ ተቀጥሬ በሰራሁበት ወቅት እዛ ውስጥ የሚሰሩ ሰዎች፣ እኔ ያገኘሁት የበላሁት ደሞዝ ትልቅ ትምህርት አስተምሮኝ ነው ያሳለፍኩት 2010። አፍተር 2 years ነው ይሄን ኦፖርቹኒቲ ያገኘሁት 2012 መጨረሻ ላይ በኮሮና ታይም አጋጣሚ በሚመስል ለ4-5 ወር ቤት ውስጥ ቁጭ ብለን ባሳለፍንበት ወቅት ላይ ነው ቴሌግራም ላይ ኢኮኖሚን ለማሸነፍ 4-5 ወር ቁጭ ካለን በኋላ ቤት ውስጥ መቀመጥም ሞት ነው፣ መውጣትም ደግሞ ትንሽ የሚያስፈራ ወቅት ነበር። 2012 ክረምት ላይ በኮሮና ታይም ማለት ነው። መስራት አለብኝ በኢኮኖሚን ለመቀየር ባሰብኩበት ፖስት ባረኩበት ስራዎቼ ላይ ነው አንዲት ልጅ የማላቃት ልጅ ሊዲያ የምትባል አዳማ የምትኖር ስለዚህ ኦፖርቹኒቲ ሼር ያደረገችኝ። በዛ መልኩ ነው ይሄን ኦፖርቹኒቲ ያገኘሁት። ኦኬ፣ የመጀመሪያዎቹ ጉዞ አካባቢ ላይ የነበሩ ነገሮች የሚያጋጥሙት ስለዚህ መረጃ ስሰማ አንድ የነበረው ልምዴ አጠገብ የነበረው ሰው ማማከር ነው። አጠገብ የነበሩ ሰዎች ያማከሩኝ የሰጡኝ አድቫይሶች እዚህ ድረስ የሚያደርስና ስኬት እንዳመጣ አይደለም። በአብዛኛው በሚባል ደረጃ አክቹዋሊ ሁሉ ትምህርቴን ዲስትራክት እንደሚያደርገኝ፣ በዚህ ሰዓት ፎከስ ማድረግ ያሉብኝ ነገሮች ላይ ብቻ ፎከስ ባደርግ ይደርሳል የተለያዩ የተባልኳቸው ነገሮች አሉና ኢቭን ኢፍ ኢንዱስትሪውንም አውቀዋለሁ ለአንተ አይሆንም የሚል አድቫይሶች እስከ መስጠት ደረጃም የደረሱ ብዙ ሰዎች ነበሩ። ለእኔ ቻሌንጂንግ ነበረ በራሴ የመወሰን
ፈርስት ታይም ነው ቢኮዝ እስከዛሬ ድረስ በመጣሁበት ጉዞ ውስጥ አብዛኛው ውሳኔዎቼ፣ ፋሚሊዎቼ እንዲሁም አጠገቤ ላይ የነበሩ ኢንፍሉዌንስ የሚያደርጉ ሰዎች ነበረ። መጥፎ ነው ሳይሆን ሁል ጊዜ የሚሄድበትንም ደግሞ ቆመው ማየት መልካም ነው ብዬ አምናለሁ። በወቅቱ እንደነዚህ አይነት ቻሌንጆች ነበሩ። ኦፖርቹኒቲውን ለመጀመርም ፍላጎት ኖሮኝ ወስኜም በቀላሉ አልነበረም። ቢኮዝ ስልጠናዎቹን መግዣ ብር እጄ ላይ አልነበረም። በወቅቱ ያሳለፍኩት 4-5 ወር ቤት ውስጥ በጣም ዲፕረስድ የሆነ ታይሞች ነበር። ሁላችሁም እናስታውሰዋለን ብዬ አምናለሁ። የፋይናንስም ኢሹዎች ነበሩ። ከዛ ባለፈ ደግሞ ስለ ቢዝነስ which is ኔትወርኪንግ ላይም ስንመጣ ስለ ስልጠናም ስንመጣ ብዙ አዌርነስ አልነበረኝም። ከዛ ጋር የሚገናኝ አመለካከት፣ ከዛ ጋር የሚገናኝ ማንነት፣ ከዛ ጋር የሚገናኝ ጆርኒውን አቺቭ የሚያደርግ እይታ አቲቲዩድም አልነበረኝም። እነዚህ ቻሌንጂንጎች በተወሰነ መልኩ በማይባል ደረጃ በሰዓቱ ነበሩ። በሰዓቱ እነዚህ ኢሞሽኔ ላይ በጣም ብዙ ቻሌንጆች እንዲኖር አድርገውብኛል። ጆይን ካደረግኩኝ በኋላ የመጀመሪያዎቹን 4 ቀን እውነት ለመናገር ጌቲንግ ስታርትድ የሚባል ስልጠና ስላላገኘው ይመስለኛል አሁን ላይ ቆመ ብዬ ሳየው በጣም በቃ የተዝረከረከ ስራ ነበር የሰራሁት። መረጃ መስጠት የጀመርኩት እኔ ከወንድሜ ነው። ስልጠናዎቹንም ሳልወስድ ምናምን ቀጥታ በቃ እጄን ሰብስቤ ነበር የገባሁበት። በአግባቡ አልነበረም የጀመርኩት ማለት ነው። መጀመር ካለብኝ ጆርኒ አልነበረም የጀመርኩት። ብዙ ሉዝ ያደረኳቸው ያስተማሩኝ ምናምን ነገሮች ነበሩ። ስሜቱን ቀላል አልነበረም። አፕላይኔ ዳጊ ከዛ በኋላ ነበር የተገናኘ ነው። አዲስ አበባ ላይ ስለማትኖር እሷ አንድ ሰው አስተዋውቃኝ ከሱ ጋር ኮሚኒኬት ማድረግ መስራት ጀመርን። የመጀመሪያ ጌቲንግ ስታርትድ ካገኘው ቀን ጀምሮ እያንዳንዱ አክቲቪቲዎች፣ አሳይመንቶች ላይ በደንብ መስራት መወጣት ጀመርኩ። የመጀመሪያ አሳይመንት ስልጠና እንዳይ ነበር የሰጠኝ። ስልጠና በሰዓቱ ያለው ቫሊዩ በህይወቴ ላይ ትልቅ አድርጌ ባልወስደው ባላስበው፣ ነገር ግን ስልጠናዎቹን ስወስዳቸው አሁን ካለሁበት መቀየር እንደምችል ተስፋ እንዳለኝ፣ ነገ የማስባቸው ህልሞቼን መኖር እንደምችል አይ ፊል ስልጠናውን በመጀመሪያ ጊዜ ስወስደው እና በአንድ የተለወጥኩ ምናምን አይደለም። ስልጠናውም እንደዛ አይደለም እና ቴክ ታይም ፕሮሰስ አለው። ግን በሰዓቱ ፊል ያደረኩት የነበረኝ ስሜትን ቀይሮልኛል። የነበረኝን እይታ የነበረኝን ተስፋዬን ጨምሮልኛል። ከዛ ጊዜ በነበሩት የኤችፒ መድረኮች ላይ ግን የአንድ ኤችፒን ጥቅም የአንድ ኤችፒን ዋጋ በደንብ ሼር ስላደረገኝ በሁሉም መድረኮች ላይ በደንብ ነበር የምሰራው፣ በደንብ ነበር የምጋብዘው። መረጃ አንዴ ከተሰጠልኝ በኋላ በቀጣዩ ኤችፒ ላይ ራሴ መስጠት ነው የጀመርኩት። ሪስፖንሲቢሊቲዎችንም ቶሎ ነው የወሰድኩት። እንደ መጀመሪያ እየሰራን የነበረው ሰኞ፣ ሮብ፣ አርብ ነበረ። ኮሮና ታይም ስለነበር ቤትም ለመውጣት በጣም አስቸጋሪ ታይም ነበር። ቢኮዝ ለምን ትወጣለህ የሚሉ ኮቪድ በሽታ ስለነበረ እነሱ ፊሮች ስለነበሩ ቤት ውስጥም ለመውጣት ዊሊንግ ብዙ አልነበረ እና ሰኞ፣ ሮብ፣ አርብ ነበር የምንሰራው። የመጀመሪያውን ሳምንት ብቻ እንደዛ የሰራሁት። ከዛ ጊዜ በኋላ ያለውን ሳምንት ግን ከሰኞ እስከ አርብ እያደረኩ ከእሑድ እስከ እሑድ እያለ ፉል ታይም መስራት ጀምሬያለሁ። ወደ ፉል ታይምነት ያስቀየረኝም እየሰራሁኝ የመጨረሻ አርብ ላይ ያመጣኋት ውጤት ነች እና አርብ ዕለት የሰጠኋቸው መረጃ ሰዎች ጆይን ሲያደርጉ በወጥነት በእያንዳንዱ መድረኮች ላይ ብሰራ የት እንደሚያደርሰኝ ሂሳቤን ሰርቼ ነው ጊዜን ኢንቨስት ማድረግ የጀመርኩት። ከዛ ጊዜ በኋላ ባለው በወጥነት ነው እየሰራሁ የመጣሁት። ብዙ የኤችፒ ካልቸሮች፣ ብዙ የገለጻ ካልቸሮች፣ ሁሉንም መድረኮች አግሬሲቭሊ መጠቀም የሚያሳድግ ለውጥ የማመጣበት የሚቀየርበት መድረክ ከሆነ አለመደራደር። በዚህ አይነት መልኩ ነው ጆርኔን የጀመርኩት። ይሄን ይመስላል። ኦኬ፣ ባለፉት 4 ዓመት ውስጥ ብዙ ስኬት አምጥቻለሁ። እውነት ለመናገር ኔትወርክ ማርኬቲንግ በቃ
አመድን ቡን ያደርጋል እና ብዙ ለውጦች አሉ፣ ብዙ ስኬቶች አሉ። እንደ ግል አንድ ብዬ ጀምሬ በአሁኑ ሰዓት ከ18,000 በላይ የሚሆን ከስተመር ወይም አይቢኦ ይህንን ኦፖርቹኒቲ የማግኘት እድልም ምክንያት ሆኛለሁ። ትልቅ ኦርጋናይዜሽን ነው። በመላ ኢትዮጵያ የተለያዩ ብዙ ከተሞች ላይ ብዙ ቢሮዎች ከፍተን ኤግልስ የሚባል ትልቅ ቲም አቋቁመን እየሰራን እያደግን እንገኛለን። ሌላው በካምፓኒያችን የሚገኝ 4ኛው ደረጃን ማሳካት ችያለሁ፣ ኤንቲቪ ሌቭልን ማለት ነው። እንዲሁም በዚህ ኢንዱስትሪ ቆይታዬ ውስጥ ትራቭልንም ካርንም ስለሚሸልም ስለሚሰጥ ኦልሬዲ የትራቭል ኮሚሽን አቺቨርም የካር ኮሚሽን አቺቨርም መሆን ችያለሁ በአንድ ስቴጅ ላይ። ሌላ በገቢ ደረጃ ነው፣ በፋይናንስ ደረጃ ነው። ገቢዬን እስከ 600,000 ድረስ በወር አድርሼበት የማውቅበት ጊዜ አለ። በወጥነትና በቋሚነት ከ250,000 ብር ጀምሮ በየወሩ ሜክ እያደረኩ እገኛለሁ ማለት ነው። ትልቁ ስኬቴን ብዬ የማስበው ደግሞ ፋሚሊዎች ጋር ነው። ረፍት መስጠት፣ መድረስ አለው ማለት ምን አነሰ ብሎ ለቤተሰቦችም ደግሞ መድረስ ወይም መደገፍ ትልቅ ስኬት ነው ብዬ አምናለሁ በእኔ ህይወት ውስጥ። ቤተሰቦቼ ጋር ራሴን መቻሌ የመጀመሪያው ትልቅ እረፍት ነው። ሁለተኛ ደግሞ ከዛም አልፎ ተርፎ የሚያስፈልጋቸውን ወጪዎች በመሸፈን ዛሬ ላይ ፋሚሊዎቼን መኩራት ችያለሁ ብዬ አምናለሁ። ከዚህ በፊት የጎበኘሁትም አንድ ሀገር ብቻ ነው። በቀጣይም ደግሞ ሌሎች 2 ሀገር 3 ከተማዎችን ለመጎብኘት ዝግጅቴን ጨርሻለሁ። እኒህን ይመስላሉ ማለት ነው። ያለፉትን 2 ዓመት በላይ የራሴን መኪና ድራይቭ እያደረግኩኝ ደስ በሚል ጆርኒ ውስጥ ነው እየመጣሁ ያለሁት። ኢንዱስትሪዎችን ከሚሰጠው አንጻር ኦፍኮርስ ምንም ነው። ይሄን በደንብ እንድናየው እንድናውቀው እፈልጋለሁ። በጆርኒ ውስጥ እነዚህን ሳሳካ እኔ ህይወት ውስጥ ሜቢ የመጡት ትልቅ ድሎች ቢሆኑ ኢንዱስትሪያችን ከሚሰጡት ፍሩት አንጻር ደግሞ ገና አልተጀመረም ማለት ነው፣ ይቀጥላል። በዚህ መልኩ ያለን ስኬት አለ። የምፈልገውን ውጤት ለማምጣት የሚያግዘኝ ሁል ጊዜ መርህ ከፊቴ የማየው ህይወት ነው። ሰው የሚያየው ነገር ካለ አይሰንፍም። የምር ከልቡ ያስቀመጠው ህልም፣ መድረሻ፣ ከፍታ ካለ እያንዳንዱ ኦፖርቹኒቲውን ሚስ አያደርግም። አለርት ሆኖ በደንብ ተጠቅሞ በህይወቱ ላይ ድሎችን የሚያስመዘግበው እና እኔ የመጀመሪያው መርሄ ጠዋት ስነሳ የማየው ወደ ትራክ ውስጥ ወደ ሪትም ውስጥ የሚከተኝ ህልም አለኝ ወይ፣ ያስቀመጥኩት ግብ አለ ወይ ብሎ መጠየቅ በጣም ወሳኝነት ነው ብዬ አምናለሁ። እና እኔ ሁሌ ራሴን የምጠይቀው ቀጣየቱ ጋር ሊሄድ እንዳሰብኩኝ እና እማየው ህልም እንዳለ ነው። እነዚህ መርሆቼ በጣም አግዘውኛል። ይሄ መርሄ ሌላው ብዬ መጨመር የምፈልገው ደግሞ ተግባር ነው። እያንዳንዱ መድረኮች ላይ ሌላ ሰው እንዲጫወተው ኦር ሰምቲንግ ሳይሆን የማስፈልጋቸው ቦታዎች ላይ በሙሉ ያለምንም ፕሮካስቲኔሽን ያለምንም ኤክስፔክቴሽን መጥፎ ነው ሳይሆን ያለን ኤክስፔክቴሽን ማተር ያደርጋል። እንትና ቢመጣ ገሌ ቢመጣ ሳይሆን ሪስፖንሲቢሊቲ ወስዶ ለውጤት የሚያስፈልገኝን አክሽን በሙሉ መውሰድ መቻል በኃላፊነት ማለት ነው። እነዚህ 2 መርሆች ህይወቴ ላይ በጣም እንዳሸንፍ የረዱኝ ናቸው። ማየት እንዳለብኝ ሁልጊዜ፣ 2 ደግሞ የምወስዳቸው አክሽኖች መኖር እንዳለባቸው፣ ቢመቻች ባይመቻች ሳልል መውሰድ ያለብን አክሽኖች በሙሉ መውሰድ ትልቅ ዋጋ አለው ብዬ አምናለሁ። በዚህ ኢንዱስትሪ በጆርኒያችን ላይ እየጀመራችሁ ያላችሁ ሰዎች ትኖራላችሁ። ኦፍኮርስ ኔትወርክ ማርኬቲንግ በእርግጠኝነት የምናድግበት መድረክ እንደሆነ አምናለሁ። ፍጥነቱን ጊዜውን ምለካው ግን እኔው ራሴው ነኝ እና እያንዳንዱ የመጀመሪያዎች ወቅት ላይ የሚያስፈልገውን ነገሮች መውሰድ መቻል በጣም ትልቅ ሪኮመንድ የማደርገው የመጀመሪያው እውቀት
እነዚህን በደንብ ማወቅ መቻል። እነዚህን ስናውቅ የምንረዳውን ነገር እንዳንስት እኔ ሳውቅ በጣም ነው ቫልዩ የጨመረው። የራሳችን ያለን ቫልዩ አለ ነገ ማስቀመጥ ማድረስ የምንፈልግበት ቦታ፣ ከዛም በላይ ደግሞ ያለንበትንም ኢንዱስትሪ ማወቅ መቻል። እኔ ማታዎቼን በጣም ብዙ ስልጠናዎችን ወስጃለሁ። የነፃነት ዘነበን ስልጠናዎች በጣም ብዙ ሰልጥኛለሁ። በኢንዱስትሪያችን ላይ ኤክስፐርት አድርገን ብዙ ስልጠናዎችን ከሱ የምንወስደውም ደግሞ ኤሪክ ዎሪ በጣም ብዙ ስልጠናዎችን ወስጃለሁ እና እነዚህ ስለ ኢንዱስትሪ ያለውን ዋጋ በጣም ነው ያስተማሩኝ። ቀን ከቀን ያለኝን ኮሚትመንት ነገ ህልሜን እንደማሳካም የእርግጠኝነት ስሜቶችን በደንብ ሰጥተውኛል እና በብዛት ማታዎቼ ላይ ብዙ ስልጠናዎችን እየወሰድኩ ነው እማነጋው ማለት ይቻላል የነበረው። ያ ቫልዩ ነው እኔ ጋር ማተር ያደረገው። ትክክለኛ ቦታ ላይ ትክክለኛ ሰው ለመሆን ራሳችን ላይ እውቀት ላይ መስራት፣ አቲቲዩድን ማስተካከል፣ ኤክስፔክቴሽናችን በየጊዜው ኢንዱስትሪው ሊሰጠው የሚችለውን ነገር ማወቅ መቻል። በእኛ ኢንዱስትሪ ምናልባት ጊዜዎቻችን ቢልድ ማድረግ ላይ ስንሰራ የምናገኛቸው ውጤቶች ምናምን ሊኖሩ ይችላሉ። ግን ገንብተን ስንጨርስ ይሄን ኢንዱስትሪ ስንጀምር እድሜ ልክ ለመስራት አይደለም። ሪታየር የምናደርግበት የሚያልቅ ከሆነ ራዕይ ኖሮን በዓላማ አራቱን ወይም ደግሞ ኦርጋናይዜሽናችንን ጠንካራ አድርገን ገንብተን ለመጨረስ እንስራ። በዚህ ስንሰራ የሚያስፈልጉንን ስራዎች የሚያስፈልጉንን ኮሚትመንቶች መጨመር ባለብን ልክ ደግሞ እየጨመረን እንሰራለን ብዬ አምናለሁ እና እውቀቶች ላይ ሞር ኦፍ ብንሰራ፣ ራሳችን ላይ ኢንቨስት ብናደርግ፣ ፐርሰናል ዴቨሎፕመንትም ስለ ኢንዱስትሪያችንም ያለን እውቀት በደንብ መጨመር። ሁለተኛ ደግሞ ዴይሊ ያሉ የመስሪያ መድረኮች፣ የስልጠና መድረኮች፣ የኤችፒ መድረኮች ሳልደራደር እኔም ቲሜም እንዲጠቀም። ዛሬ ቲሜ ጋር አንድ ሰው ጆይን ሲያደርግ ሲቀላቀል የመጣው ሌላ ምንም ማለት ለውጥን ወይም ከፍ ያለ ከዚህ ከነበረበት ሰምቲንግ አድ ቫልዩ ያደርግልኛል ይጨምርልኛል በሚል እምነት ስለሆነ እኛ የምንመራው ቲም እኛ ነገ አለው ብለን የምንወስደው ቲም which is መሪ መሆን አለብንና እያንዳንዱ መድረክ ላይ ምርጡን ሆናችሁ ቤስቱን ሆናችሁ መስራት መቻል። ኤችፒ ያለ ሲባል ኤችፒ መታወቂያችሁ ማድረግ በደንብ ስልጠናዎች ገለጻዎችን ቁጥሮችን በመስራት በመስጠት እዛ ላይ መታወቅ መቻል። መታወቅ ለመታወቁ አይደለም ግን ደግሞ ቦታው ላይ ቤስቱን መሆን መቻል። እነዚህን አድቫይስ አደርጋለሁ። ከፊታችን ያሳኩ ሰዎች ካሉ ሌላ ጨረቃ አይደለም የምሰራው፣ አዲስ ነገር አይደለም የምፈጥረው። ያሳኩትን ደግሜ ማሳካት እንደምችል አረጋግጠውልኛል። ይቻላልን አይቻለሁ። ሲጀመር አይቻልም የሚባል ነገር አለ ብዬ አላምንም እና አትሊስት ግን እንደሚቻል አረጋግጠውልናል እና ከነሱ አሻሽለን ከነሱ ከፍ አድርገን መስራት የምንችልባቸው ቦታዎች ላይ ሲሪየስ ሆነን እየሰራን ለውጦችን ማምጣት እንችላለን ብዬ አምናለሁ። ይህን ይመስላል። በስተመጨረሻ ማስተላለፍ የምፈልገው መልእክት ምርጥ ኢንዱስትሪ ላይ ያለ ነው። ምናልባት ለራሳችን የምንሰጠው ዋጋ ትኩረታችንን ይጨምርልናል ብዬ አምናለሁ። ከዛም ባለፈ ደግሞ ያለንበትንም ኢንዱስትሪ ዋጋ መረዳት አክብረ ነው ነገን አይተን ለመጨረስ በአግባቡ የሚቀጥል አሴት የምንገነባበት ምናልባት በጣም ሁላችንም እናውቃታለን ብዬ አምናለሁ። ይህችን ታሪክ አንድ አናጺ ከአንድ ኮንትራክተር ጋር ለረጅም ዓመት ሲሰራ ቆይቶ ማረፍ ወይም ጡረታ መውጣት ፈልጎ በቃኝ የመጨረሻ ይሄንን ብሎ ለማስረከብና ለመውጣት ሲሞክር ኮንትራክተሩ ረጅም ዓመት ከሱ ጋር ስለሰራ አንድ የመጨረሻ ስራ ብቻ እንዲሰራለት ይጠይቀውና ይሰራለታል ይባላል። ነገር ግን ያንን ስራ የመጨረሻ ነው ብሎ ስላሰበ የሚሰራው አናጺ በጣም በቸልተኝነት ከዛ ደግሞ ሲሪየስ ሆኖ መለካት ኦር ሰምቲንግ ያለበትን በአግባቡ አይደለም የሰራው ይባላል እና ሲያልቅ ላይ ግን ኮንትራክተሩ ረጅም ዓመት ከኔ ጋር ለሰራህበት ትልቁ ሽልማቴ ነው ብሎ ሰጠው ቁልፍ ይባላል። መጀመሪያ ባውቀው በደንብ አሳምሬ የገነባዋለሁ ያለው ሰውዬ አለ እና ዛሬ የምንጀምረው የምንሰራው የምንገነባው ኔትወርክ ነገ ጨርሰን ሊመግበን የሚችል ሊያኖረን የሚችል ኔትወርክ ነው እና
በአግባቡ በዲሲፕሊን ፕሮፌሽናል ሆነን በደንብ መስጠት ያለብንንም ካልቸር አውቀን ሲሪየስ ሆነ ኔትወርክ ገንብተን ነገን ለማረፍ እንስራበት። ዛሬ እዚህ ኢንዱስትሪ ላይ ኢንቮልቭ ሳደርግ ዛሬ እዚህ ኢንዱስትሪ ላይ እየሰራው ሲቀጥል እድሜ ልኬን በዚህ ጆርኒ ስለመሄድ አለ ማስተካከል ያሉብኝ አቲቲዩዶች መውሰድ ያሉብኝ አክሽኖች ነገ ጨርሼ ገንብቼ ጨርሼ የሚገባኝን ህይወት ደግሞ የምርም በነፃነት ለመኖር ትሩ የሆነ ፋይናንስ ፍሪደም ታይም ፍሪደም እንደምንለው ለማግኘት ዛሬ የራሳችን ኔትወርክ ስንገነባ ኃላፊነት ባለው ልብ እንገንባላለው ስኬት ከፊታችን ሁላችንም ይጠብቀናል። እዛ ላይ እንገናኝ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።